ማንቸስተር ዩናይትድ እንግዲህ ስሙ በተደጋጋሚ ከአዳዲስ ተጫዋቾች ጋር ሲነሳ ከርሟል። እንግዲህ ዘ አትሌቲክስ ይዞት በወጣው መረጃ መሰረት ደግሞ አሁንም ከሌሎች ተጫዋቾች ጋር ስሙ እየተነሳ ይገኛል። ታዲያ ቀያዮቹ ሰይጣኖች የአይፕስዊቹ የፊት መስመር ተጫዋች የሆነው ሊያም ዴላፕ ሌላኛው ኢላማቸው ሆኗል ሲል ነው መረጃውን የሚያጋራው። እሱን ለማስፈረም ከፍተኛ ፍላጎት እንዳላቸውም ጭምር ነው እየተገለጸ የሚገኘው። ሊያም ዴላፕን ተጫዋቹ ቼልሲን ጨምሮ በበርካታ የፕሪሚየር ሊግ ክለቦች ውስጥ ኢላማ ውስጥ እንደሚገኝም ጭምር ይታወቃል። እንግዲህ ሌላኛው ማንቸስተር ዩናይትድ የሚመለከተው ተጫዋች ደግሞ እንዲሁ ማቲያስ ኩኛ ነው፣ የወልቭሱ ተጫዋች ሲባልም ይሰማል። ተጫዋቹ እንግዲህ በሻምፒዮንስ ሊግ መጫወት ፍላጎትም እንዳለው ነው የተገለጸው። ታዲያ ይሄንን የመጀመሪያ ካርድ አድርጎ የሚደራደር ከሆነ ለማንቸስተር ዩናይትድ ትልቅ ጉዳት ነው ሊሆን የሚችለው። ከማቴታ ጋርም ቢሆን ስማቸውን እየተያያዘ ሲገኝ ነበረ። በግልጽ እንግዲህ ተጫዋቹን የማስፈረም ፍላጎት ግን አላሳዩም ነው የተባለው ማንቸስተር ዩናይትዶች ከማቴታ ጋር። ቪክተር ዮኬሬሽ እንዲሁ በበኩሉ የማንቸስተር ዩናይትድ ኢላማ ቢሆንም እድሜውና የሚያስወጣው ወጪ ደግሞ እንዲሁ ሌሎች አማራጮችን እንዲመለከቱ የግዴታ ሊያስገድዳቸው ይችላል ነው የተባለው። በጣም ዋጋው ውድ ነው፣ እስከ 100 ሚሊዮን ዩሮ ድረስ ይደርሳልም ሲባል ነው እንግዲህ የሚሰማው። ግን እስከ 60 ድረስ የመደራደሪያ ነጥብ ይኖራልም ይባላል የቪክተር ዮኬሬሽ ጉዳይ። አይፕስዊች ታውን በቀጣይ እንግዲህ ከፕሪሚየር ሊግ የሚወርድ ከሆነ የ21 ዓመት የፊት መስመር ተጫዋቹንም ይዞ ከመውረድ ይልቅ ወደ ገበያው ሊያወጣው ይችላል እና የእሱ ውል ማፍረሻ ሂሳብም ቢሆን ይቀንሳል ነው የተባለው። ሊያም ዴላፕ እንግዲህ በኮንትራቱ ላይ ያለው ውል ማፍረሻ ወደ 40 ሚሊዮን ፓውንድ ያህል ነው እንግዲህ የተባለው። ከወረደ ወደ 30 ሚሊዮን ፓውንድ ድረስ ዝቅ ሊል ይችላል እና ያ ደግሞ ለማንቸስተር አፎርደቢሊቲ አለው ይባላል። ተጫዋቹ በሚቀጥለው ክረምት የተጫዋቾች የዝውውር መስኮት ላይ የማንቸስተር ዩናይትድ ኢላማ ስለመሆኑ ግን መዘገቡ የሚዘነጋ አይነት አይደለም። ከዛ ባለፈ እንዲሁ የምዕራብ ለንደኑ ክለብ የሆነው ቼልሲም ቢሆን የተጫዋቹ ፈላጊ ነው የሚሉ መረጃዎችም እንዲሁ ይሰማሉ። አይፕስዊች ታውን በአሁኑ ሰዓት ላይ ታዲያ በ20 ነጥብ 18ኛ ደረጃ ላይ እንደመገኘቱ ምናልባት ሊያም ዴላፕን የሚያጣበት እድል ካለ ማንቸስተር ዩናይትድ አንዱ አስፈራሚ ክለብ ሆኖ ሊመጣ ይችላል የሚሉት መረጃዎች ሲሰሙ ከርመዋል። ፎሎ በማድረግ ቤተሰብኑ መልካም ጊዜ ይመቻችሁ።